ሼባው እስካሁን ማለት ነው ለማንም ስትሰጪ ቆይተሽ ማለት ነው ለኔ ዞ ነው የምትከለኪኝ። ይሄ ነው መከልከል። ሼባው 3-2 ሰማሽ ወይ? ኢቨንትም ሆነ ተሰብስበ ለማየት የሲቲ ደጋፊ መሆን አለበት ያረዳ ልጅ። ምክንያቱም መጨረሻ ያምራል። አሸነፈ ትወጣለህ። ደግሰን አንቀልልኛ ያምራል። ምን አይነት ፐርፎርማንስ ነው ዶኩ? ሼባው ወያላም ተኛ ሼባውም ተኛ። በቃ እኛ ሲቲዎች ነን። አርሰናል እንደዚህ ሲጭ ጋይዘን እናወርዳታለን። ችግር ግባለት ይላል። 3 ነጥቡን ወስደነዋል። ለማንኛውም ዛሬ ይሄው ጎስትን አስቋጠርኩት። ይሄው ሳይፈልግ ሊቨርፑል ቋጥሮ ነበረ ግን አልተሳካም። አቻ ጭራሽ ማለት ነው። ለማንኛውም በቂ ጌም አልሰጡንም ሊቨርፑሎች። የምሬን ነው የምላችሁ። በጣም ዴድፑል ነሽ። ስዊሚንግ ፑል አንተ አርኒ ሎስት ይሰራላልና ይወጣላል። ጠብቅ። በጣም ጣፋጭ 3 ነጥብ ነው። ሊቨርፑል በጠበቅበት ሌቭል አይደለም። እዚህ ጋር ማንገባን ነበረች ግን ያው አልተሳካላት። ብቻ በጣም ደስ ብሎኛል። ሲቲ ፋሚሊ በሙሉ እንኳን ደስ አላችሁ። ኮንግራ የምሬን ነው። በጣም የሚገርም ዴክ ነበር። ዶኩ በጣም አሪፍ ፐርፎርማንስ ነበር። በጣም ጸዴ ደስ ብሎናል። ይመቻችሁ። ከሞን ሲቲ ከሞን ሲቲዘንስ። ሼባውን 3-2 ሰማሽ ወይ? ሰማሽ? ሼባው ነው ሊቨርፑል 3-2 ተፎካካሪ የለም ዚሲር ምናምን የምትሉ ሰዎች ማለት ነው። ሲቲ መጥቶላቸዋል ሼባውን። በስመ አብ ወይኔ ሼባው። እኔ እኮ የወዳጅነት ጨዋታ ነው እኛ ወዳጅ ነን ብዬ ነበር፣ ግን አልማሯችሁም እነሱ። ፍሩት ሼባው እስካሁን ማለት ነው ለማንም ስትሰጪ ቆይተሽ ማለት ነው ለኔ ዞ ነው የምትከለኪኝ። ይሄ ነው መከልከል። ለጥፌን ይጣልኩሽ ፔፕ ማለት ነው። ዛሬ ከስንት ጋር አርሰናል ደጋፊ አፍ እንዳወጣኝ ብታቅ ማለት ነው። የመጀመሪያው ሹቶን ታርጌት እንኳን የሞከሩብን ማለት ነው 76ኛው ደቂቃ ላይ ነው። ምን አይነት ማለት ነው የባክ ፎርማችን የተስተካከለው በቃ ስራ ማለት ነው። ሃላንድ ንቀዝ ነው አንዱ ጎል አግብቶ እንደዚህ የሚወጣው ማለት ነው። እንችላለን፣ ሁሌም እንችላለን። ሚዜ ተዘጋጂ። አርሰናል እዛ ጋር ነው የሚመጣው። ነገርኩህ የሆነ ፔናልቲ ላይ የሚታወቀህ ነገር አለ። በቃ ቀጥታ ነው ያላነበት። ምን የወረደ ፐርፎርማንስ የወረደ በቃ ወኔ ያጡ ሲጀመር የዛሬውን 3 ነጥብ ሲቲ 1.5 ለዳኞቹ ማካፈል አለበት። ነጥቡን ተጋርተው ነው የወጡት ከዳኞቹ ጋር። ምን አይነት ዳኝነት ነው? እንዴት ነው የሮበርት ሰንኳስ የሚያሽረው? በዛ በኩል አይደል ዶናሩማን እኮ አልከለለውም እኮ ፔናልቲውን አዳንን። ምንድነው እየተካሄደ ያለው? ምንድነው ኦን ታርጌት መሞከር 70 ምናምን እንጠብቅ። እኔ ቀድሜ ቪዲዮ ስሰራ ነው ማይሳካለት ብዬ አልሰራውም። ያው ነው እንዴት እንደሚያስጠላ ነው ያልኩት። እንደዚህ አትጮቱ። ለቡድኑ ክብር ይኑራችሁ። 3-2 እንግዲህ ተሸንፈናል። ቀስ እያለን እንግዲህ እጆቻችንን ከዋንጫው ላይ እያነሳን ነው። ለኛ አስፈላጊም ፖይንት ነበር ይሄ ፖይንት። ኢንተርናሽናል ብሬክ ከመሄዳችን በፊት ይሄንን ጨዋታ አሸንፈን ብንሄድ አሪፍ ነበር። ነገር ግን እንደዛ አልሆነም። 3-2 ተሸንፈናል። ግራ የገባው ጨዋታ ነበረ። ዳኛው ጨዋታውን ገሎናል። እኛን የቨርጂል ቫን ዳይክን ጎል ዲሳላውድ አርጎ ገሎናል። ነገር ግን ሪስፔክቱ ማን ሲቲ። ይመቻችሁ ማን ሲቲዎች፣ አሸንፋችኋል። ስለተሸነፍኩ ምክንያት የፈጠርኩ ምናምን አይደለም። በቃ ተሸንፈያለሁ፣ አመኛለሁ። 3-2 ተሸንፈናል። ነገር ግን እንዳናንሰራራ ያረገን ዳኛው ነው። ከመጀመሪያ ጀምሮ በቃ የጀረሚ ዶኩ ፔናልቲ እኮ አይደለም እንዴ ተሳስቦለታል። ነገር ግን ፔናልቲ ተሰጠሃል። 1 ሰዓት ቨርጂል ቫን ዳይክ አገባ፣ ኦፍሳይድ ተባለ። በማላቀው መንገድ ሁላችንም አብረን ምን ይሆናል። ነገር ግን እኛ ተሸንፈናል። አዎ እየተሽኮረመምን ነው ዋንጫው ላይ። በቃ ቀስ እያደረግን ጣቶቻችንን እያነሳን ነው ከዋንጫው ላይ። ወደ ኢንተርናሽናል ብሬክ ልንሄድ ነው። ግልግል ነው ለኔ። የምሬ ነው የምላችሁ። እረፍላለሁ 1-2 ሳምንት አርቲስት ተጫዋቾች ይመለሳሉ ምናምን እና አሌክሳንደር ኢሳቅ ምናምን ነገር ወደ ጨዋታ ይመለሳል። ከዛ ድረስ ግን ያው ይሄንን ሽንፈት እንደባለፈው እንደ ቼልሲ ሽንፈት እያጣጣምነው ነው። ቁጭ ብለን 2 ሳምንት ሙሉ በውስጣችን እየጎነጎን ነው። በጣም ያስጠላ ጨዋታ ነበር ለሊቨርፑል። ሪስፔክት ቱ ሲቲ። ይመቻችሁ። አንተ ምንድነው አይደብርህም? የስንቱ ቅስም ነው የምትሰብረው? ግን እናንተ ሰውዬ አቆም እንደ ጎል ማግባት እንደዚህ ቀላል ነው እንዴ?
ፔናልቲ ሳተ ብዬ ተደሳስቼ ሳልጨርስ የሚገርም ቴስታ ተስፋ ቆረጥኩ። በቃ አንገቴን ነው ድፍት ያደረኩት። ሊቨርፑሎች እናንተ ቀሽም ያላችሁ ቀሽሞች፣ ቀሽም አይገልጻችሁም። እንደ ትንሽ ቡድን ነው የምትጫወቱት። እንደ ትንሽ ቡድን አሯሯጣችሁ ድርሽ እንዳትሉ፣ ሁለተኛ ዋንጫ ምናምን ብላችሁ እንዳታስቡ ብለው ነው ያሯሯጣችሁ። ልንቋጥር አንድ የገባ ነው ቢያንስ እንደው ትንሽ እንደው እስከ 7 እንኳን አታስጠብቁልን። ፈርስት ሃፍ 2-0 ወይ ቢሬ ሊቨርፑል ፋኖች በዚህ ሰዓት ወይ ቢሬ ከፍቅርና ከገንዘብ ብትሏቸውና ፍቅር ነው የሚሏቸው። ገንዘብ ምንም እንደማያመጣ አይተውታል። እንዳትስቁ፣ ቪዲዮ ለመስራት ያክል ነው የመጣሁት። ሁላችሁም ጋይስ ቃና ቤት ላይ ከ100 ብር ጀምሮ ዲፖዚት ስታረጉ ከዛ በኋላ በኳስና በፈጣን ጨዋታ ሲጫወቱ አንድ ዕጣ ያገኛሉ። ተደጋጋሚ ዲፖዚት ባደረጉ ቁጥር ደግሞ ተጨማሪ ዕጣዎችን ያገኛሉ። የሚያሸልመው ደግሞ 1 ሚሊዮን ብር ነው። ዕጣው ህዳር 30 ይወጣል። ሁላችሁም በቃና ቤት ላይ ተዝናኑ፣ ይመቻችሁ። ወይ ቢሬ ሲቲ ያሸንፏል። ይሄ ማለት ነው ማሸነፍ አይደለም፣ ስቴትመንት። እኛን ያስፈራሩን። እግዚአብሔርን ምላችሁ አርቴታን በግልጽ ነው የተናገሩት። ገባችኋ? አለንበት ታይትል ሬስ ውስጥ እኛንን ሊቨርፑል የሚባል ክለብ ታይትል ሬስ ውስጥ የለም ብሎ እንደዚህ ጽፎባቸው ነው የሄዱት። በቃ ምንም ጥያቄ የለውም። ምን አይነት ዊን ነው! ሃላንድ ፔናልቲ ስቶ አገባባቸው መልሶ። ሊቨርፑል ጭራሽ አልተጫወቱ። ዶኩ ማለት ነው እንዴት ነው የሚችለው እንዴ? ብራድሊ ቪኒሲየስ ሎክ አድርጎታል ነበር እንዴ? ጠቆረበት፣ ይንደባለላል፣ ድንድር ያለ ሰው እንዲህ ምናምን። ኤፌ ምን አይነት ኤፌ ነው ያገባው? እኔ እኮ ደነገጥኩ እኮ። እንደዚህ ይቻላል እንዴ? ሲቲ በጣም ነው የሚያስፈራው፣ በጣም ነው የሚያስፈራው። የእውነት እማልዋሻችሁ ማለት ነው፣ በጣም ነው የሚያስፈራው። ሊቨርፑል ጭራሽ አይችልም። እኔ አሁን ከዚህ በኋላ ከሊቨርፑል ላይ ያለኝን ነገር በሙሉ አንስቻለሁ። ገባችሁ? ትክክለኛ የዋንጫ ተፎካካሪያችን ማንቸስተር ሲቲ ነው። ማንቸስተር ሲቲ ደግሞ ሲከተላችሁ ያስፈራል። ገባችኋ? ከኔ በላይ ደግሞ ማንም አያውቅም ሲከተል እንደሚያስፈራው። እፈራዋለሁ ሲቲ። ከኢንተርናሽናል ብሬክ መልስ ደግሞ ተጫዋቾቼ ሲመለሱ እንዴት እንደምንጠፈጥፋችሁ ታያላችሁ። ነው የምናደርጋችሁ ዛሬ ማለት ነው። ሊቨርፑል ቤት ይኸውላችሁ ቫን ዳይክና ሶቦዝ ላይ ከዛ ብራድሊ በጣም ጸደይ ነበሩ። በጣም ጸደይ ማለት ነው። ሲቲ ቤት ዶኩ ምንም ጥርጥር የለው፣ በቃ ጀግና ባሪያ ነው። ግን ማለት ነው ሳላ የራቁት ቪዲዮ ይዞበታል። እንዲህ እንደዛ ጨዋታውን ሲያገማማው አይቀይረውም። መቤቴ ደግሞ እነሱን ተማመኘ እኮ አቻወተው ይላል። ግን ሲቲ የፈለገ ከስራችን ቢያሸት ዘንድሮ አንፈታው። ዋንጫው ያርሰናል 100% እርግጠኛ ነኝ። ጨርሻ